ሃይ ጋይስ እንዴት ናችሁ? ዛሬ እንዴት $57 ሎስ እንዳረኩኝ ትሬድ ሪካፕ እናያለን። ትሬዱን የወሰድኩት ኢኤስ ላይ ነው። ትሬድ ሪካፑን እኔ ዛሬ ባይሴ ቡሊሽ ነበረ ኤክስፔክት ሳደርግ የነበረው። ሶ 4 አወር ላይም ቡሊሽ ነው፣ 1 አወር ላይም ቡሊሽ ነው ማለት ነው። ችኛዋ ሀይ ያለች ግሪን ካንድል እና ሬድ ካንድል ማለት ሰማያዊ እንደ ግሪን ካንድል እዩት፣ ብላኩን ደግሞ እንደ ሬድ ካንድል እዩት። ሶ ይሄ ነበረ ሀዩ። ይሄንን በዚህኛው ካንድል ክሎዝ አድርጎታል ማለት ነው። ሶ ያ ቡሊሽ ባይስ ነበረ የሰጠኝ። ሴም ቲንግ ኤንኪው ላይም አንድ አይነት ነው። ኤንኪው እችኛዋን ጋፕ ነው ኢንቨርስ ያደረገው፣ እችኛዋን አወርሊ ጋፕ ማለት ነው። ያንንም እንደ ብሬክ ኦፍ ስትራክቸር ነው የምወስደው ማለት ነው። ሶ 1 አወር ላይም ቡሊሽ ነው፣ 4 አወር ላይም ቡሊሽ ነበር። ሶ እዚህ ጋር ማርኬቱ ወደ ላይ ሲመጣ ነበር ማለት ነው። ሶ ምንድን ነው ያደረኩት? 1 አወር ሎው ማርክ አደረኩኝ። እዚህ ጋ የነበረችውን 1 አወር ሎው ማርክ አደረኩኝ። ሌላው 15 ሚኒት ሎው ነው ማርክ አድርጌ የነበረው። ሶ ኤንኪው ላይ ይሄኛው 15 ሚኒት ሎው አለ። በተጨማሪ ይችኛዋም 15 ሚኒት ሎው አለች ማለት ነው። ሶ ይሄኛው ሜክ የተደረገው ማርኬት ከተከፈተ ከ15 ደቂቃ በኋላ ነው ማለት ነው። ይችኛዋ ካንድል የተፈጠረችው ሶ ከዛ በኋላ ነው ማርክ ያደረኩት የ15 ሚኒት ካንድል ስለሆነ ማለት ነው። ኖ 15 ሚኒት ሎው ሜክ ስላደረገ ማለት ነው። ሶ ሴም ሲቹዌሽን ነው እዚህ ጋር ከ15 ደቂቃ በኋላ ማርኬት ከተከፈተ ከ15 ደቂቃ በኋላ ይህን ሎው ሜክ አደረግን ድጋሚ፣ እሱንም ማርክ አደረኩኝ ማለት ነው። ሶ ማርኬት እንደተከፈተ ይሄኛውን ሀይ 15 ሚኒት ሀይ ነው፣ እሱን ቴክ አደረግን። ግን ያው ቡሊሽ ባይስ ስለነበረኝ ብዙም ግድ አልሰጠኝም ነበር ለዛ። ሶ ማርኬቱ መጣና እችኛዋን 15 ሚኒት ሎው ቴክ አደረገን ኢኤስ ማለት ነው። ሶ ናዝዳክ አት ሴም ታይም ደግሞ ይሄኛውንም ሎው ቴክ አደረገ፣ ፕላስ ደግሞ ይሄኛውንም ሎው መጥቶ ቴክ አደረገ ማለት ነው። ሶ ኤስኤምቲ ሰራን። ይሄኛውን ቴክ ሲያደርግ ናዝዳክ፣ ኢኤስ ደግሞ ይሄኛውን ቴክ አላደረገም። ሶ ኤስኤምቲ ከሰራን በኋላ ያው ሲምፕሊ ኢንቨርዥን 1 ሚኒት ኢንቨርዥን ነበረ ጠብቀው። ሶ እዚህ ጋር እንደምታዩት እችኛዋን ጋፕ በዚህኛው ካንድል ብሬክ አደረግን ማለት ነው። ሶ ስቶፕ ሎሴ ማድረግ የነበረብኝ እዚህኛው ሎው ላይ ነበር፣ ግን ማርኬቱ ፕራይስ ወደ ስር ከመጣ እንዳያስወጣኝ ብዬ እንደውም ሞር እንትን ሰጥቼው ነው፣ ሩም ሰጥቼው ነበረ እንዲቀሳቀስ ማለት ነው ማርኬቱ። ቲፒኤም የነበረው ያው ዛሬ አርብ ስለሆነ ያው ባለፈው ሳምንትም ቲፒኤን በደንብ ኤክስቴንድ አድርጌው ስለሆነ ሎስ ያደረኩት እችኛዋ ሀይ ላይ ነበር ቴክ የተደረገችው 15 ሚኒት ሀይ ላይ ነበር ቲፒኤን ያደረኩት። ሞስት ዋንትድ ቱ ሪስክ ሪዋርድ ያለው ትሬድ ነበር፣ ግን አንፎርቹኔትሊ መጥቶ ስቶፕ ሎሳችንን ነክቶ የኛውን 15 ሚኒት ሎው ቴክ አድርጎ ከዛ ወደ ቲፒያችን ሄደ ማለት ነው። ሶ አካውንቴ በደንብ ድሮ ዳውን ላይ ነው ያለው አሁን ላይ። ኦልሞስት $100 ብቻ ነው ከዚህ በኋላ ሪስክ ማድረግ የምችለው። ወደ አስቀምጥላችኋለሁ እዚህ ጋር አካውንቱን $4700 ሆኗል ማለት ነው። ሶ ከዚህ በኋላ ሜቢ 2 ትሬድ ነው በቃ ትሬድ ላደርግበት የምችለው፣ አንዳንድ ፐርሰንት ሪስክ አደረኩኝ ማለት ነው። ሶ ሆፕፉሊ እስቲ ቀጣይ ሳምንት አሪፍ ይሆናል ብዬ ተስፋ አደርጋለሁ። ያ ቴንክ ዩ